አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም ብያለሁ ክርስቲያን ወገኖቼ እንዴት ናችሁ? ሰላም ሰላም። ዛሬ የምናዘጋጀው ቀላል ፓስታ ነው የምናዘጋጀው። እዚህ ጋር ያሉን ግብአቶች ተጠቅመን ሽንኩርት፣ ካሮት፣ ቀዝቃዛ ቃሪያ ተጠቅመን ቀለል ባለ 15 ደቂቃ ቢያቆይ ነው። ጥቅል ጎመን አለን እና ወደ አዘገጃጀቱ እንገባለን። እዚህ ጋር ዘይት እንጠቀማለን። የሚበቃኝ ያህል ዘይት ባታበዙ ይመረጣል። እዚህ ጋር ሽንኩርቱን ከጠበስን በኋላ ካሮቱን እናደርጋለን። እዚህ ጋር ግማሽ ማጂ ተጠቅሜያለሁ። ማጂን የተጠቀምኩት ሌላ ነገር በቃ ምንም አልተጠቀምኩም። እዚህ ጋር በሰለ ካሮቱ፣ እዚህ ጋር ጥቅል ጎመኑን አደረኩኝና እዚህ ጋር ያ ሚክስ እያረኩ ነው። እዚህ ጋር ቀዝቃዛ ቃሪያ የማያቃጥል የምፈልጉ የሚያቃጥል ማድረግ ትችላላችሁ። ስፓይሲ መጠቀም ትችላላችሁ። እዚህ ጋር ሚክስ አድርጌው እየደረሰ ነው። በጎን በኩል ፓስታውን ጥጃለሁ። እሱ እየደረሰ ነው። እዚህ ጋር ደግሞ የበቆሎ ዱቄት አድርግና በውሃ በጠብጠዋለሁኝ። እዚህ ጋር ሶስ ስዊቱን ተጠቅሜያለሁ እንደሚበቃኝ እንደመጠናችሁ። ከዛ እዚህ ጋር ሚክስ እናድርገዋለን። ሰብስክራይብ እያረጋችሁኝ ቤቱን ሰብስክራይብ አድርጉት። ላይክ ኮሜንት ያስፈልገኛል። አዲስ ጀማሪ ነኝ፣ እያበረታታችሁኝ። እዚህ ጋር ሚክስ እያረኩኝ ነው። እዚህ ጋር ደግሞ ሲያ ሶስ አለ። እዚህ ጋር ሲያ ሶስን እንጠቀማለን። እንደሚበቃችሁ እንደ መጠናችሁ ነው የምትጠቀሙት። እዚህ ጋር ፓስታው የበሰለውን ፓስታ እዚህ ጋር አደርጋለሁኝ። ሚክስ ነው የማደርገው። በዚህ ሁኔታ እያበቃ ነው። እኔ በቃ እና ሰርታችሁ ሞክሩት። በጣም አሪፍ ነው። አበረታቱኝ። አዲስ ጀማሪ ነኝ። ስሩና ሞክሩት። ቤቱን ሰብስክራይብ እያደረጋችሁ